እኔ ምን አልጣፈጣችሁ? ኧረ ይጣፍጣል። ብሉት ማየት አንድ ቆንጆ በጋርዳ ጥብስ ነው፣ ፍትፍት ነው፣ ጫዮቱ ነው፣ ሁላቱ ነው። ዱለት ቆንጆ ዱለት ሰርታ ጠራችሁኝ? እንብላ። ቆይ አንተ አበላም እንዴ? እንዳንተ ደግሞ ለካ በስዬ ረሃብ አድማ ላይ ነው አይደል? የተባረከ ይሁን። ምን አድርግ ትለኛለህ? ይሄ ነው ከቀይ ወጡ አትበይም? ይሄን ሲቪ በቃ ትበትነዋለህ አይደል? እና የጠሩ አንድ ቴሌቪዥን ጣቢያ ቀይ ስር እኮ ልስራ ብዬ ነው አይኔ ላይ መጣ እንዴ። ትላንት ሰርቼ የላኩልሽን አልወደድሽው? አንቺ ሰራሽልኝ? አዎ እኔ ሰራሁልሽ። እንዴ አንቺ ሰራሽልኝ? ትላንት ምን ነው በስንቱ ይዞልሽ አልመጣ? ወይ አንቺ ደግሞ ሰሞኑን አማረኝ ስትዩ በስንቱ ከየት እያመጣ የሚያበላሽ መሰለሽ? እንዴ ጎመን በስጋው፣ ጥብሱ፣ ፍርፍሩ፣ ቀይ ወጡ፣ እንቁላል፣ ሽምብራ። ታዲያ ምን ሁሉ ምግብ እኔ እናትሽ እኮ ነው እየሰራሁ የምልክልሽ። ሁሉ የዘረዘሽልኝ ለበስዬ ሰርተሽ ትከሽልኝ። ደበስ እንደዚህ ሱሪ እስኪጠብ ድረስ ነው ምቾቱ። ልብ ነዋ። ዋናው እኮ ልብ ነው። ልብ ንጹህ ከሆነ ሱሪ ይጠባል። ጠብር ግፍ ብዬ የሰራሁትን እንዴ እስከ ዛሬ ለራሱ ነበር ሲቀለብበት የነበረ ሆዱ ሲሞላ የነበረው ማለት እንደው ተደብቀህም ቢሆን አትበላም ማለት መሰለኝ። ምን ብሎ ይቀጠቅጠዋል እንዴ? ማለት መከራ የገዛሁትን በል ወይ ምንድን ነው እሱ? ጎሽ ይዤ ከተፍ ነው ማዘርዬ። በስንቱ ቅጣው እሜ እንዴ ምንድነው እሱ? እንትን ነው በኔ ስም ማየን እያደከምክ ስትበላ ነበር። ደግሞ የውሸት ቤት ላለመብላት የረሃብ አድማ ላይ ነኝ ማለት ፈጣሪ ረዳ ጸሎት አሰብ በስንቱ ውጪ መብላት ጀምረ ነው እንዴ? ለምንድን ነው ምግብ ማትበላው ቤት ውስጥ? እናንተ ሰዎች በቃ ሰው ለምግብ ብቻ የሚኖር ይመስላችኋል እንዴ? ከርሳችሁን ስለሞላችሁ የኖራችሁ ነው ይመስላችሁ አይደል? አይደለም። ዋናው ልብ ነው። ልብ ደግሞ ይሄ ምን ማለት ነው? አንድ የማይናገረውን ብትበይ አትበላ። የተባረከ ይሆናል። ብሉ ልጆች። እንዴት ዋላችሁ? ሞሌ እንዴ አንተ ሳትበላም እንዴ? ምን ሆናችኋል? ሰው በምግብ ብቻ አይኖርም ሲባል አልሰማችሁ? አረፍ በል። ለተነሱስ ልክ ነው። በሉ ብሉ። የተባረከ እኔ ብለህ በስ ለአንድ ጉዳይ በጣም ላማክ። ምንድን ነው እሱ? አንድ መስሪያ ቤት ለኢንተርቪው። ይሄን ሲቪ በቃ ትበትነዋለህ አይደል? እና የጠሩ እንትን አንድ ቴሌቪዥን ጣቢያ ነው ጉዳይ ማስፈጸም ነገር እና አንድ ታማክረኝ ነበር። እኔ ጉዳይ አስፈጽሜ እኮ አላውቅም። እኔ እኮ ጋዜጠኛ እኮ ነኝ። ምንድን ነው ግን በስ ምንድን ነው የተስማማ? ወዝ ጨፍ ብሏል። ልብ ነዋ። ልብ ንጹህ ሲሆን እኮ ወዝ ጨፍ ይላል እንዴ? ታዲያ ያርግልህ በስ ጨፍ ይበል። ወደ ዋናው ጉዳይ ስመለስ ሚዲያ አካባቢ ያሉ ሰዎችን ባህሪ እንድትነግረኝ ነው። በትንሹም ቢሆን ያው ለሚዲያው ቀረብ ስለምትል ነው። በትንሹም ቢሆን ማለት ያው የሬዲዮና የቴሌቪዥን ይለያያል ብዬ ነው።
ለኢንተርቪውም የሚጠቅምህ ይሄ ማታውቀውን ዝም ብለህ አትቀባጥር። ይሄ ሬዲዮና ቴሌቪዥን ይለያያል ምናምን አትበል እሺ። እና ሌላው አለባበስ ነው። በቃ እንደዚህ ቦግ ቦግ አትበል። ይሄ በየአይነቱ ላይ ሲንከባለል የዋለ ሰው አትምሰል። አላለ ኮትና ሱሪ ጠቆር ምናምን ያለ ከራቫት ዝንጥ ብለህ በቃ በራስ መተማመን እና ደግሞ የፈለገ ጥያቄ ቢያመጡ በልበ ሙሉነት መመለስ። በቃ ያላቀውም ምናምን ይከብደኛል ገና ዛሬ ነው የሰማሁት የሚባል ነገር ውስጥ አትግባ። በራስ መተማመኑ እኮ በሽ ነው በስዬ። ትንሽ የሚቸግረኝ ሱፍ ነገር ነው። አይ ችግር የለም ሱፍ እኔ እሰጥሃለሁ። ችግር የለም አትቸገር። እንዴ በስ እንደዚህ ሱሪ እስኪጠብ ድረስ ነው ምቾቱ። ልብ ነው ዋናው እኮ ልብ ነው። ልብ ንጹህ ከሆነ ሱሪ ይጠባሃል። ሂሩቴ በሲ ጎሽ ተነሳ። ወጣሁ ወዴት ነው የምትወጣው? ወጣሁ ሰላም ዋይልኝ። ወዴት ነው ሰልክ? ቁርስ አትበላም እንዴ? ወይ ሂሩቴ አልበላም ረፍዶብኛል። በስንቱ ውጪ ምግብ መብላት ጀምረሃል እንዴ? ምን ውጪ ምግብ መብላት ጀምረሃል ወይ? እንዴት ውጪ ምግብ እበላለሁ ሂሩቴ? በዚህ ኑሮ ውድነት ሶስተኛ ልጅ እየመጣ እንዴት ነው ውጪ የምበላው? አላስብም እንዴ? ምን አውቃለሁ። መቼም በአየራት ነው። እዚህ ቤት ውስጥ ካልበላ ሌላ ቦታ እየበላህ ነው ማለት ነው አይደለም? በስንቱ በቃ አንቺ ቅር የሚልሽ ከሆነ እበላለሁ። አንቺንም ቢደብርሽ ከሆነ በቃ ችግር የለውም። በስንቱ ነው ይደብረኛል አላልኩ? ቁጭ በል። ይደብረኛል አላልኩ? አልከፋኝም። ግን ደግሞ ሌላ ቦታ ሌላ አመል አምጥተህ ከሆነ እንድትነግረኝ እየጠየቅኩ ነው። እሺ እውነቱን እነግርሻለሁ። ጥሩ ንገረኝ። እንደማትቆጪኝ ቃል ግቢልኝ። እንዴ እኔ ምን ያስቆጣኛል? በስንቱ ምን እንደሆንክ ንገረኝ። ሂሩቴ አትቆጪኝም? አልቆጣም አልኩ። በስንቱ ምንድነው የሆንከው? እስቲ ማይል። አይ እንግዲህ ምን ነው ይሄ እኮ እየተቆጣሽ ነው። አልተቆጣውም፣ አልቆጣም። እሺ ምንድነው የሆንከው? የረሃብ አድማ ላይ ነው። የምን አድማ? የረሃብ አስጨነቅኩ እንዴ? አሳቀቅኩ እንዴ? በስ አይደለም ከአንቺ ጋር እኮ አይገናኝም። ታዲያ የረሃብ አድማ ከመቼ ጀምሮ? አንተ ምን አገናኛችሁ ከረሃብ አድማ ጋር? በስዬ እንትን እኮ ነው። አስጨንቄያለሁ። ኧረ በፍጹም ሂሩቴ፣ ያው ታውቂው የለ ምን ነው የማውቀው? በስዬ እንትን ነው ሂሩቴ። ዳምጤ እኮ ነው። ዳምጤን አታውቂውም? ዳምጤ ዶሮ ከዶሮ ተነስቼ ነው ሀብታም የሆንኩት ምናምን ብሎ ያሸው የታሰረው እሱ ነው እኮ ሂሩቴ፣ እሱ ነው። ይሄ በስንቱን አታየውም ተብሎ አድጎ አንተን የበለጠ ሰው አንቺን ላፕቶፕ አሳይቶ የነሳኝ። አይ እንግዲህ እና የረሃብ አድማ ያልከውን ነገር ንገረኝ። ምን መሰለሽ ሙስና እንደፈጸመ የህዝብ ሀብት እንዳጠፋ ቢያምንም ካልፈታችሁኝ ብሎ ግግም አለ። አይ አንፈታም ሲሉት ከማትፈቱኝ ከሆነ የረሃብ አድማ አድርጋለሁ ብሎ የረሃብ አድማ ጀመረ። በኋላ እኛ የምንተዋወቅ ጓደኛሞቹ ሄደንና እባክህ እረፍ፣ በቃ ተቀበል፣ አምነህ ተቀበል፣ ምንም ችግር የለውም፣ ሁሉ ነገር ያልፋል፣ እረፍ፣ ይሄን ተው የረሃብ አድማህን ስንለው አልተውም አለ። ምን እናድርግ? በኋላ አንተም ማተው ከሆነ እኛ የረሃብ አድማ ራሳችን ላይ እናቡጃለን ብለን የረሃብ አድማ ጀመረ። እኔ እዛ አካል ያልመስል ማለት ፈጣሪ እንደው ይቅር ይለኝ ይሆን? ምን አይነት ውሸታም ቀዳዳ ነው የወጣኝ በእናት የምናገረው ውሸት እኮ መልሶ እኔ ነው ያስደነግጠኝ ጀመር። የሐሳቡ ጥልቀት ውስብስብነቱ እንደ ሽንኩርት ሲላጥ ሌላው ሽፋን ከስር መምጣቱ። አንተ ፖለቲካ የሚመስል ነገር ሁሉ እኮ አለው። ሰው ቀለል ያለ ነገር አይዋሽም። የረሃብ አድማ በጣም የማሳዝን ሰው ነው የወጣኝ። በጣም እኔ ከራሴ እንዲህ አይነት ነገር አልጠብቅም። አይ ተው ብሎ የሚመልሰኝ የሚመክረኝ ሰው ካላገኘው እኔ በዚያ አያያዜ ተስፋ የለኝም።
አይወስቱ እንዴ ገረመሽ? አረ እንዲገርመኝ በስዬ እና አሁን አንተ ለዳምጤ ብለህ የረሃብ አድማ ላይ ነህ ማለት ነው? አዋ ይሄ አይደል ችግሩ የመረስ ሰው መሆን። ስለዚህ ዳምጤ የረሃብ አድማውን እስካልተወ ድረስ እናንተም አብራችሁ መራባችሁ አይቀርም ማለት ነው? አዋ ዳምጤ ነው የሚወስነው። ምን እናርግ ሂሩቴ? ምን እናርግ? እንደው ተደብቀህም ቢሆን አትበላም ማለት በስዬ። ተደብቀ እንዴ? ህሊናስ እሱ ባይ ህሊና ያየኝም እንዴ? ሂሩቴ ህሊና እኮ ቀላል ነገር አይደለም። ውስጥሽን እኮ ነው እንደ ምስጥ የሚበላው። ምን አግርሽ ሂሩቴ? ይኸውልሽ እንደው ምን የፈለገ ነገር ቢቀር ህሊናሽ እንዳታስብ። እውነቴን ነው የምልሽ። የሰላም እንቅልፍ ይሻላል። ከራስ ጋር መሟገት እኮ ነው። ስንት ህሊና ቢስ አለ መሰለሽ ሂሩቴ። ራሱ ሆዱን ገንዘቡን እያሰበ ህሊናውን ጥሎ የትም የማይረባ ቦታ ላይ ነው ሰው አለ መሰለኝ። ምንም በስ እኮ እውነቱን ነው። ምንም ያስፈራ ነገር በቃ የመጣውን ጥያቄ በሙሉ መመለስ ነው። በቃ እንቅጭ መናገር ነው። ያለ ማወላወል መመለስ ነው። በቃ ባቀው ባላቀው ምንም የሚያስጨንቅ ነገር አለ? በድፍረት ለተጠየቁት ሁሉ በቂ ምላሽ ልክ ነው። በስ እውነቱን ነው። እሺ ሰላምት ለኢንተርቪው መጥተው ነው? አይ እርሶ ይቅርታ ለኢንተርቪው ተጠርተን ነበር። እርሶን ነበር እኮ የምንጠብቀው። እውነት ሰዓት ሄዶብናል። እባክዎት እሺ አረፈዱብን። ምን ላድርግ ወይ ስራ መንገዱ ቀጥሎ ዜና ነበር። ከዛ በኋላ እርሶ ቀስ ብለው ወንበር ላይ ይቀመጣሉ። ስለመጡ እናመሰግናለን። ማለት አሁን ልግባ? ሰላም እንደምን አለህ? ደህና ነህ? እግዚአብሔር ይመስገን። ሰቀለኝ እኮ እንዴት ነው በበኩል በዚህ ችግር የለም። እኔ አስተካክላለሁ። ወደ ቀጣይ ዜና አልፋለሁ። ሙስና፣ የአሰራር ብልሽነት፣ ከፍተኛ የሆነ ኪሳራ አብረውት ይነሳሉ። የተመሰረተበትን ዓላማ ወደ ጎን በመተው ይተቻል። ጊዜና ገንዘባቸውን እንዳባከነባቸው የሚቆጥሩት ብዙዎች ናቸው። ከ5 ዓመት በፊት እንደ አንድ አክሲዮን ማህበር ሲቋቋም ለባለ አክሲዮኖች ከፍተኛ የሆነ በረከት ይዞላቸው እንደሚመጣ ተገምቶ ነበር። ከተመሰረተ ከ5 ዓመት በኋላ በኪሳራ በክስ ይገኛል። ቢቲ አክሲዮን ማህበር ዛሬ ከባለ አክሲዮኖች እንዲሁም ከህብረተሰቡ የተነሱ ጥያቄዎችን ለመመለስ የድርጅቱ የህዝብ ግንኙነት ኃላፊ የሆኑትን እዚህ ስቱዲዮ ጋብዘናል። እንግዳችን ጥያቄዎቻችን ለመመለስ እዚህ ስቱዲዮ ስለተገኙ ከልብ እናመሰግናለን። ክብረት ይስጥልኝ። እኔም አክብራችሁ ስለጠራችሁኝና ስለመጣው አመሰግናለሁ። ቀደም ሲል ስለ ድርጅታችሁ አንዳንድ ነገር አንስቼ ነበር። ድርጅታችሁ አሁን ስላለበት ሁኔታ የሚነግሩ ነገር ካለ እድሉን ልስጦት። እኔ ምን እነግርሃለሁ? ሁሉን ነገር እኮ አንተ ብለከዋል። በቃ ድርጅቱ እኮ በጣም በሙስና የተዘፈቀ በብልሹ አሰራር የተነከረ በጣም የበሰበሰ ድርጅት መሆኑን እኮ ገልጸዋል። ይሄ ደግሞ ህዝብም የሚያውቀው ነውና ከህዝብ የሚደበቅ ነገር ደግሞ የለም። ፈራጁ ህዝብ ነው። መልካም። ችግሩ በዚህ ደረጃ እንዳለ ከታወቀ በእናንተ በኩል ከችግሩ ለመውጣት ያደረጋችሁት ጥረት ካለ እባክዎን። አሉ እንጂ ዋናው ምን መሰለ የችግሮቹን ምንጭ ለማጥናትና መፍትሄ ለማምጣት ኮሚቴዎችን በማቋቋም ከባለድርሻ አካላት ጋር በመነጋገርና አቅጣጫዎችን በማስቀመጥ ለዚህ ተቀመጡት አቅጣጫዎች ደግሞ አፈጻጸማቸውንና አካሄዳቸውን ገምግሞ የራሱን የርምት ሂደት ለመውሰድ የሚችል ሌላ ኮሚቴ በማቋቋም ይሄ የተቋቋመው ኮሚቴ ደግሞ የራሱን አቅጣጫዎች አስቀምጦ የአሰራር ሂደቶችን በመፈተሽና በመመርመር ለሚያጋጥሙ መልካም እድሎችና ተግዳሮቶች የራሱን የአቅጣጫ እይታዎችን ያስቀምጣል። ያው የእናንተን ጊዜ ላለመፍጀት እንጂ ብዙ አቅጣጫዎች ተቀምጠዋል። ኦኬ፣ ተጠያቂነትን በተመለከተ የሚነሱ ጥያቄዎች አሉ። ድርጅቱን በምዝበራ ለኪሳራ ያደረጉት አካላት በሕግ ሊጠየቁ የሚችሉበት አግባብ ይኖር ይሆን?
አለ እንጂ በደንብ አለ እንጂ እንዴ እያንዳንዱ ይሄንን ወንጀል የፈጸመ ሰው ይሄንን ሙሉ ቀን ነው ራሱ ኮሚቴው ባስቀመጠው አቅጣጫ መሰረት ደግሞ አለው በግል ፈረዳቸው። መልካም። በቅርብ ለህዝብ ይፋ የተደረገ አንድ የምርመራ ሪፖርት እንደሚያሳየን ከሆነ ድርጅቱን በምዝበራ ለኪሳራ ያደረጉት አካላት መካከል የእርሶ ስም በግንባር ቀደምነት ይነሳል። ማለት እንዴ ስም ተመሳስሎብን እንዴ ማናሪ እንዴ ቆይ እኔ ላምጣ ሂደት ምን ፈልገሽ ነው? ቀይ ስር እኮ ልስራ ብዬ ነው አይኔ ላይ መጣብኝ። እንዴ ትላንት ሰርቼ የላኩልሽን አልወደድሽው? አንቺ ሰራሽልኝ? አዎ እኔ ሰራሁልሽ። እንዴ አንቺ ሰራሽልኝ ነው? ትላንት ምን ነው በስንቱ ይዞልሽ አልመጣ? ወይ አንቺ ደግሞ ሰሞኑን አማረኝ ስትዩ በስንቱ ከየት እያመጣ የሚያበላሽ መሰለሽ? እንዴ ጎመን በስጋው ጥብሱ፣ ፍርፍሩ፣ ቀይ ወጡ፣ እንቁላሉ፣ ሽምብራ ታዲያ ያንን ሁሉ ምግብ እኔ እናትሽ እኮ ነው እየሰራው ምልክልሽ። ወይ ሚስጥር አወጣሁ መሰል እርሶ እንደሰሩት ሂሩቴ ከሰማች እናቴን አደከምክብኝ ብላ ትለኛለች። አደራ ማዘር ብሎኝ ነበር። ምንቸቱ፣ ጥብሱ፣ ቀይ ወጡ፣ ሽምብራሳ እማዬ፣ ይሄ ሁሉ የዘረዘርሽልኝን ለበስዬ ሰርተሽ ትከሽልኝ? አዎ። ጎመን በስጋ ምን ነው? ቀይ ስር ምን ነው? እንዴ እኔ እናትሽ ላንቺ ጠብር ግፍ ብዬ የሰራሁትን እንዴ እስከ ዛሬ ለራሱ ነበር ሲቀለብበት የነበረው ሆዱ ሲሞላ የነበረው ማለት ነው። ማየ እንግዲህ ምን እንደምልሽ አላውቅም። ይቅርታ ሙች አደከመሽ። ምን አንቺ ይቅርታ ትይኛለሽ? በስምሽ እየነገደ ሆዱ ሲሞላ የነበረው እሱ። ለምንድን ነው ይቅርታ አንቺ የምትጠይቂኝ? እንዲህ ነችና ዙፋን እንዲህ መቀለጃ አልሆን። ወይኔ ዝም በይው። አሁን እኮ እንደሌላ ጊዜ ይቅርታ ጠይቄ ያልፋለሁ ብሎ ነው ዝም አንለው። ዋጋውን ይከፍላታል እንዴ እዚች ቤት ይመጣታል። የሆነ ነገርማ ማድረግ አለብን ማየ። ዋጋውን ይከፍላል። እንዴ ምን ሆኖ ነው? እኔማ ምን እላለሁ? ምን አፋለሁ? ምን እላለሁ? እሷ እንዲህ የታፍሩን ስትልኝ ምን ነገር የለም። ባልኖርኩበት በሌለውበት ስሜን ነው የሚያጠፉት። ልቦና ይፍታቸው፣ ልቦና እንዲፈታቸው ጸሎት አደርግላቸዋለሁ። ሌላ ምን የማደርገው ነገር የለም። በጣም የሚገርም ነገር ነው። እንግዳችን ለዚህ አጋጣሚ ቀረኝበት ነገር ካለ እባክዎ ድሎ ልስጥዎት። ለቤተሰቦቼ፣ ለእናቴ፣ ለአባቴ፣ ለእህቴ ባልና ለወዳጆቼ ለማቃቸው በሙሉ መልካም ሰንበት እንዲሆንላቸው እመኛለሁ። እኛም ጥሪያችንን አክብረው እዚህ ስቱዲዮ ድረስ ስለተገኙ ከልብ እናመሰግናለን። አመሰግናለሁ። ተመልካቾቻችን ለዛሬ የነበሩን ዜና ይህን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። በጣም ከባድ ኢንተርቪው ነው። ከባድ ነበር በጣም። እኔ የምልህ እንዴት ነኝ ግን አቀራረብ አሪፍ ነው አይደል? እንግዲህ የሚኖረውን ምላሽ አብረን የምናየው ይሆናል። አዎ እሱማ አብረን ነው። በነገራችን ላይ የስራ ኢንተርቪው ነው አይደል? ቆይ የስራ ኢንተርቪው ስትል ምን ለማለት ፈልገህ ነው? ይኸውልህ ወንድም ምን ለማለት ፈልገህ ነው የስራ ኢንተርቪው ያልከው? ሄይ ወንድም ማዘርዬ ወይ ሰላም ዋሉ። እንዴት ዋል? ሂሩቴ እኮ ደውላ በዛው ማዘርጋ ጎራ በል አለችኝ። ፈልገው ነበር? አዎ ቤት መጥቼ እኮ ብዙ ነገር አወራን። ወይኔ ሰማች፣ አወቀ። ዘላበዱ እንዴ አንተ? እኔ ዘላባጅ ነኝ? ኧረ አይደለም። ኦይ እኔ ዘላባጅ ነኝ ወይ ነው ያልኩ ያለው? አይደለም ማዘርዬ አይደለም። ደንግጬ እኮ ነው ያወቀች መስሎኝ
ነፍሴ ልትወጣ። ቆይ አንተ ምኑ ነው የሚያስፈራ? ለሷ ጥሩ ነገር ነው ያደረከው። ደግሞ ለሷ ማሰብህን ነው የሚያሳየው እዚህ ጋር አይደለ? አዎ እሱማ አሳቢ ነኝ። እንደው እኔ የምልህ እንደው ሂሩቴ የሚያምራት ነገር ብዛቱ አይገርምህም? እንዴ በጣም በየቀኑ እኮ ነው የሚያምራት ነገር የሚለያየው። የሚያምራትን ነገር በቀን በቀን ሳትሰለች ማድረግህ አንተም ጎበዝ አይደለም እንዴ? እኔ ምን አረኩ ብለው ነው ማዘር? ዋናው እርሶ ነው። አሁን እንኳን እቤት ሄጄ ምን አማርኝ እንዳለኝ ታውቃለህ? ወይ ምን አለች? ዱለት። አዎ ዱለት። ይኸውልህ እንግዲህ አንተም ወጪ አይብዛብህ፣ ገበያ ማስሪያ ትመላለስ። አንድ የሚሆነውን ነገር ገዛ አድርግና ቤት አምጥተህ ቁጭ አድርግ። እኔ ደግሞ እኛም አብረን እየሰራን እንሰጣታለን። አይደለም እንዴ? ይሻላል እንደዛ። መቼም እንደው አማረኝ እያለች እንደው የሚጨክን ልብ የለህም አይደል? ሆድም የለህም አይደለም እንዴ? እሱማ እንዴት ብዬ ጨክናለሁ ካለችማ። እና ያው የምትገዛዛውን ነገር ይሄውና እዚህ ጋር ጽፌልሃለሁ። አንብብና እችን ነው የምትገዝተህ የምትመጣው። እሺ እነኚህ ናቸው የሚገዙት? አዎ የምትገዛዛቸው እቃዎች እነኚህ ናቸው። ከላይ እኔን ነው መሰለኝ አንድ በል ይለኛል። አንድ በል ይላል። ምን ከላይ አንድ በል ይላል። እንዴ ኧረ አይደለም በስንቱ እንዴ አንድ በግ ነው የሚለው። በግ? አንድ በግ? አዎ የሚገዛው ነው። አዎ የሚገዛው ነው። አንድ በግ 5 ሊትር ዘይት፣ 5 ኪሎ ሽንኩርት፣ እንዴ ማዘር 2 ኪሎ ቅቤ፣ 1 ኪሎ ቃሪያ። ማዘር እንዴ ምን አስበው ነው? በስንቱ 10 ያንተም ገበያ ከምትመላለስ በየቀኑ ይሄን አምጣም ከምትባል አንዴ ገዛዝተህ ታመጣለህ። ይሄንን ያመጣችውን እኮ ወር ሙሉ ትበላዋለች። እውነቴን ነው። ደሞም የሚሻማትም ሰው የለም አይደል እንዴ? ጥሩ ነው እኮ ግን ማዘር፣ ይሄን መግዛት ቀላል ነው፣ ግን ወጪው ችግሩ። በስንቱ ሩብ ኪሎ የሚሆን ቅንጥብጣቢ ይዘህ እየመጣ እኔንም እጀ ሰብራ አታርገኝ። ከገዛ እርባና ያለው ነገር ግዛ። ይሄን አማራት ባዶ እጅህን እየመጣ አታስጨንቀኝ። ለምንድን ነው የምታስጨንቀኝ? እሺ በቃ ማዘር፣ ግዴታ ሆነም እገዛለሁ። አዎ እገዛለሁ። ግዴታዬ ነው ማዘር፣ እገዛለሁ። በቃ ችግር የለውም። ሰላም ዋሉ። እሺ ግን ማዘር፣ ይሄ በግ ከሚሆን ፍየል ቢሆን አይሻልም? እኔ ፍየል ነው የምወደው። ማለቴ ሂሩቴ በጣም ነው ፍየል የምትወደው። በቃ ይሻላል፣ ይመቸኛል ማለት ይመቻታል። በቃ እሺ፣ ሰላም ዋሉ። እውነት ለመናገር ይሄ ነገር ከማዘር በመምጣቱ በጣም ነው ደስ ያለኝ። አንዴ በጉም ሌላውም ምኑም ከተገዛዛ ቀስ ብዬ ለሂሩቴ እነግራታለሁ። መቼም አንዴ ከተገዛ ይመለስ አትልም። እቺን አንድ ወር እንዴት አምሮብኝ እንደምጨርሳት ስሟት፣ እንዴት ፏ ብዬ እንደምወጣ ተጠግኜ ነው የምወጣው። ጋሼ ሰላም ነው? ሰላም ነው። እንዴት ነው? እዚህ አካባቢ የሚንቀሳቀሱትን ማጅራት መቾች አላዩዋቸውም? አላየሁም። እንዴ ሙሉቀን? አቤት። አንተ ነህ እንዴ? አዎ። በቲቪ ያየሁህ ልበል? አዎ። ምን ለማህበረሰቡ አንዳንድ ግልጽ መደረግ ያለባቸው እውነታዎች ስለነበሩ ለዛ ብዬ ነው። ግን እንዴት ነኝ? እኔ እንኳን አልሰማሁትም። ድምፁ ተቀንሶ ነበር። ተነስቶ ሪሞት ለመፈለግ ደከመኝ።
ለመሆኑ ለምንህ ነው ማጅራት መቼ የምትፈልገው? አይ ለግል ጉዳይ ነው፣ ለግል ጉዳይ ነው። ለመገናኘት አቅጣጫ አስቀምጣችሁ ነው? ሰምቶታል አይደል ጋሼ? ሰምቶታል። ስለምን እንደምታወራ አልገባኝም። በሊቅና ኮፍያ ብዬ የጀመርኩት ሰፋ። የሞሰብ ልብስ ባረገው ቅር ይልሃል? ያን ሁሉ ጊዜ ጭንቅላትን እየዞርሽ ስለከተሽ ሰፋ አልሆነም። እንግዲህ ሁለተኛ ግን ልስፋለ ብለሽ እንዳትጠይቂ። በቃ እንግዲህ አሁን አትበሳጭ። በልክህ ለክቼ እሰራልሃለሁ። ያኔ እኮ በመቀነት ስለለካው ባክሸችለሽ ጉዳይ አይደለም። ስለዛ ከንቱ ልጅሽ ስለሙሉቀን ነው። በቴሌቪዥን ላይ የማይሆን ነገር ለፍልፎ ሰዎች እየደወሉ አስቸገሩኝ፣ ጨቀጨቁኝ። ማጅራት መቼውን ፍለጋ ወጥቷል። ካላገኘሁ አልመለስም ብሏል። ኧረ እኔስ ፈራሁኝ። እንደው አንድ ነገር አድርገው እንዳይጎዱት ብቻ። ምን አለበት ማጅራቱን ብሎ ቢገላግሉ። አለዛ አይቀመጥም። ማዘርዬ ይኸው ይዤ መጥቻለሁ። አንተ አታርፎም እንዴ? አትምታው። በጉ ምን አረገ? ዝም ብለህ ጠብቅ። እንዴ አሰማም እንዴ አንተ? በመከራ የገዛሁትን በግ ምን አርግ ነው የምትለው? ጫፉ እንዳትወጣ። ምን ይላል? አታሳቀው እንጂ ስጋው ይጠነክርብኛል። ማዘር ወይ እዚህ ላስገባው እንዴ? ሳሎን በግ ታዲያ ምን ኧረ ደጅ ሰረው። ዝም ብለህ ይኸው በቃ ዝም ብለህ ይቀጠቅጠዋል እንዴ? በመከራ የገዛሁትን በግ ወይ ምንድን ነው እሱ? ጎሽ ይዤ ከተፍ ነው ማዘርዬ። በስንቱ ቅጣው እሜ እንዴ ምንድን ነው እሱ? እንትን ነው ሰርፕራይዝ ነው ሂሩቴ። ለንበቴ ፈንታዚ የምን ሰርፕራይዝ? አንቺ ያማረሽን እንዲሰራልሽ አይ በስዬ እንዴ ሰሞኑን ብዙ አስወጣው አይደል? ኧረ በጭራሽ ማየንም ስታደክማት ነበር። ምን ነው ማዘር ካልዘላብድን ብለው ዝም በል አንተ ቀጣፊ ነህ። በሷ ሰበብ እያደረግ ለራስ ነበር ለካ ስትጠቀምበት የነበረው። ቆይ አንዴ ላስረዳችሁ። ምንም ታስረዳን መስሉ በኔ ስም ማየን እያደከምክ ስትበላል ነበር። ደግሞ የውሸት ቤት ላለመብላት የረሃብ አድማ ላይ ነኝ ማለት ፈጣሪ ረዳ ጸሎታችን ረሃብ አድማ ተናገር እንጂ ምን ይዘጋሃል? አንተን እኮ ነው በስንቱ ምን አርግ ነው የምትሉኝ? ቆይ በኔ ፈረዳ። ማዘር የሚሰሩትን ምግብ ቀምሰሽዋል? እንዴት እንደሚጣፍጥ ሱስ ነው የሆነብኝ። ላንቺ ስለሆነ ነው መሰለኝ እንዴት አጣፍጠው እንደሚሰሩት። ምን ነው ጥፋተኛም ከሆነና ተጠያቂም ከሆንኩ እኔ ብቻ አይደለሁም፣ ጥፋቱም የሳቸው ነው። እንዴት ነው እኔ ተወቃሽ የምታደርገኝ? እንደዛ እያጣፈጡ እየሰሩ ከዛሬ ጀምር አይደለም እኔ የሰራኋትን ምግብ መቅመስ እንዲህ በጠረና ግፍ ነው ማዘር፣ ግፍ አንተ ይሄ ሁሉ ገዝቼ ትላለህ። እንኳን ገዛ ይሄ ሁሉ የገዛከው ለማየ እስካሁን ላደከምካት ላስወጣት ወጪ ካሳ ይሆናል። ሼሞኒ ሁለታችሁ
ማፈሪያዎች ማለት ነው ማፈሪያዎች። ሁለተኛ እናንተ የምትሰሩትን ምግብ እንድች ብቀምስ እንድች አትቅመስ አልቅምስ አትቅመስ። እንደውም የረሃብ አድማ አድርግ ማን እንደሚጎዳና ያለ በተለይ አንቺ ሄዳ አርግ እሺ እንዳትረሻት ጭራሽ ቆይ ብቻ አንተ በለው እሱን በግ እንዴ በስንቱ ገልብጠው እንደዚህ ገልብጠው ነግሬሃለሁ። አንተ በስንቱ ገልብጠው ትልቅ ዱላ የለህም እንዴ? በኋላ ከኔ ጋር ትጣላለህ። ቆይ ላግዝ እንዳትነካው ትጣላለህ ከኔ ጋራ። አልጣፈጣችሁ? ዛሬ ጣፍጣል ቆንጆ እማዬ እኮ አንድ ቆንጆ በጋርዳ ጥብሱንም ክትፎቱንም ጫዩቱንም ዱለቱንም ዱለት ቆንጆ ዱለት ሰርታ ብሉ። ጠራችሁኝ? አለዚህ ብሉ የተገባበዝን ጊዜ እንብላ። ቆይ አንተ አበላም እንዴ? እንዳንተ ደግሞ ምን ነካችሁ? ምን ሆናችኋል? በስዬ ረሃብ አድማ ላይ ነው አይደል? የተባረከ ይሁን። ብሉ። ምን አድርግ ትለኛለህ? ከቀይ ወጡ አትበይም? እኔስ ምን ልጨምር? ሁለት